የአዲስ አበባ ልዩ ገጽታዋ ነው። የዕለት ተዕለት እንቅስቃሴዋን የሚቆጣጠረው የከተማ ህይወት ጠባቂ ቁልፍ ጉዳይ። አዲስ አበባ የአፍሪካ መዲና ናት። የንግድና የኢንዱስትሪ ማዕከል፣ የዕለት ተዕለት እንቅስቃሴዋ ፈጣን የሆነ ከተማ። ታዲያ በዚሁ ልክ ዋና የጤና ጉዳይ የሆኑት የሕክምና አገልግሎትን ጨምሮ የሚቀርቡ መድኃኒቶች፣ ምግቦች፣ የጤና አገልግሎት ግብአቶችን ጥራትና ደህንነት ማረጋገጥ የማን ኃላፊነት ነው? የአዲስ አበባ ምግብና መድኃኒት በግልም ደረጃ እንደ ማህበረሰብም ስንመለከት የሰው ህይወት በሚያሳልፈው በሙሉ በምግቡ ዘርፍ ከጀበና ቡና አንስቶ እስከ ባለኮከብ ሆቴሎች ድረስ ሰፊውን አምራችን ጨምሮ የብቃት መስጠት፣ የቁጥጥር ስራ መስራት፣ ምግቦችን በዛ ደረጃ ደህንነታቸውን እንዲጠብቁ ከማድረግ አንፃር ሰፊ ስራዎችን ነው ምግብና መድኃኒት የሚሰራው። የሄልዝ ኬር ስርዓት ወይም ደግሞ የሌሎች አሁን ምሳሌ ጤና ቢሮ፣ ሌሎች ሴክተሮች አገልግሎቱ ሰርቪሱ ነው የሚሰጡት። እነሱ የሚሰጡትን ሰርቪስ በግል ተቋማትም ይሁን በመንግስት የሚሰጡ አገልግሎቶች ትክክለኛ ለታለመለት አግባብ ይሰጣሉ። የህብረተሰቡ ጋር የሚፈለገውን ጥቅም ተደራሽ የሆነ ነው ወይ? ደህንነቱ የተጠባበቀ የጥራት ደረጃ ያለው ነው? የስታንዳርድ ማስጠበቅን ታርጌት አድርጎ የሚሰራ ተቋም ነው ባለስልጣን መስሪያ ቤታችን። አዲስ አበባ ምግብና መድኃኒት ባለስልጣን የህዝቡ የጀርባ አጥንት ነው ማለት እችላለሁ። በ2022 የአፍሪካ ተምሳሌት ሆና ማየት የሚል ነው ራዕያችን። ዋና ተልዕኳችን ደግሞ ሬጉሌሽን ነው። የጤናውን ሬጉሌት ማድረግ፣ ጤናና ጤና ነክ የምግብ ምርት ጤና ተቋማትን ላይሰንስ መስጠት፣ ሬጉሌት ማድረግ። ዋናው ግባችን ኳሊቲ ምግብ፣ ኳሊቲ ሰርቪስ ለህብረተሰቡ ተደራሽ በማድረግ በሱ ውስጥ ደግሞ ለህብረተሰቡ ጤናማ ህብረተሰብ እንዲፈጠር ትልቅ ሚና መጫወት ነው። የአዲስ አበባ የምግብና መድኃኒት ባለስልጣን የረጅም ዓመታት ታሪክ ያለው የከተማዋ አንጋፋ ተቋም ነው። ባለፉት ጥቂት ዓመታትም የተደረጉለት መዋቅራዊ ለውጦች ተቋሙን ወደ አዲስ ምዕራፍ አሸጋግረውታል። የተደረጉለት ለውጦችም አደረጃጀቱን በተለያዩ ዘርፎች አዋቅሮለታል። ሪፎርም ከተደረገ በኋላ በክላስተር በክፍለ ከተማና በማዕከል ደረጃ በተደራጀ መንገድ የተዋቀረ አደረጃጀት ነው ያለ ነው። የመጀመሪያው በማዕከል ደረጃ ወደ 3 ዘርፎች አሉት። አንደኛው ዘርፍ የብቃት ዘርፍ ነው ያለው። ሁለተኛው ደግሞ የቁጥጥር ዘርፍ፣ ሶስተኛው አስተዳደር ዘርፍ ነው። ሌላኛው ደግሞ በዋና ስራ አስኪያጅ የሚመራ የስነ ምግባር፣ የኮሚኒኬሽን እንዲሁም የሜዲኮ ሌጋል ዳይሬክተሮች በስሩ ያሉ አወቃቀር ነው ያለው። 11ዱም ክፍለ ከተሞች ላይ 11 ቅርንጫፍ ጽህፈት ቤቶች አሉን። በወረዳ ሌቭል ደረጃ 36 የሚሆኑ ክላስተር አደረጃጀቶች አሉ። የቁጥጥር ዘርፍ የሚባል አለ። ቁጥጥር ብቻ ነው የሚሰራው። ተቋሙንም ብራንድ ለማድረግ ዩኒፎርም እና በተለይ ተጋላጭ ከመሆናችን ጋር ተያይዞ ለህብረተሰቡ ግልጽ እንድንሆን ሁሉም ሰራተኛችን የዚህ መስሪያ ቤት ሰራተኛ ዩኒፎርም እንዲኖረው መለያ እንዲኖረው የማድረግ ስራም በዘንድሮ ዓመት በጣም ኢፌክቲቭሊ ከሰራንባቸው ስራዎች ናቸው። ህግና ስርዓትን ጠብቆ የተዋቀረ አደረጃጀት አለ። በዛ ደረጃ ሁሉም በራሱ ዘርፍ የራሱ የሆነ አደረጃጀት፣ መመሪያ፣ ማኑዋሎች፣ የተለያዩ የአሰራር አዋጆችን ያካተተ ስርዓት ነው ያለው። ከሪፎርም በኋላ የተቋቋመ የስራ ክፍል ነው። በቁጥጥር ሂደቱ እኛ አሁን ምንድነው ብቃት ለሚሰጠው ክፍልም ለተቆጣጣሪው ክፍልም ነው አገልግሎቱን የምንሰጠው። ብቃት የሚሰጠው ክፍል ብቃት ከመስጠቱ በፊት ምርቶቹ ለገበያ የሚያውላቸው ምርቶች በዚህ ላብራቶሪ ተመርምሮ ወደ ገበያ እንዲቀርቡ የማድረግ ስራ ይሰራል። በቁጥጥር ሂደቱ የሚያገኛቸው ምርቶች ተጠርጥረው ሲገኙ በዚህ ላብራቶሪ ፍተሻ ተደርጎ ጥራቱና ብቃቱን የጠበቀ ምርትና አገልግሎት ህብረተሰቡ እንዲያገኝ ለማድረግ የተቋቋመ ላብራቶሪ ነው።
ዘመኑን ያዋጀ አገልግሎት እንዲሰጥ ወይም ደግሞ ከዘመኑ ጋር የሚሄድ ጥራቱን የጠበቀ አገልግሎት እንዲሰጥ ብዙ ጊዜ ሪፎርም የማድረግ ስራ ተሰርቷል። ያንዱ የሪፎርም ዓላማ አገልግሎት ከብልሽት ጸድቶ የተሻለ ሰርቪስ ለህብረተሰቡ ተደራሽ ከማድረግ አንጻር የታለመ ነበርና አንዱ የሪፎርሙ አካል የነበረው የላቦራቶሪ አገልግሎት ነው። ላቦራቶሪ እንደምታውቁት የሬጉላቶሪ ተቋም እንደመሆኑ መጠን ከላቦራቶሪ አንጻር ከዚህ በፊት በፌዴራል ተቋማት እንግዲህ የምናገኛቸው ህገወጦች አንዱ ከአዳልትሬሽን ወይም ደግሞ ምግብን ከሌሎች ባዕድ ነገሮች ጋር ከመቀላቀል ጋር በተያያዘ ያን ትክክል ነው አይደለም የሚለው ቴስት ከማድረግ ጋር በተያያዘ ሰፊ የመዋቅር ክፍተት ነበረብን። ይህን በ5 ዓመት ውስጥ አደራጅተን በዚህ ውስጥ ላይም የአዲስ አበባ ፋይናንስ ቢሮን በደንብ በጀት አግዞን የሚያስፈልጉ ማቴሪያሎች እንዲገቡ ተደርጎ ተጨማሪ ኮንሰልታንት የውጭ አውትሶርስ አድርገን ኮንሰልታንት ገብቶ ኮንሰልት እያደረገን በጣም ሰፊ ስራ እየሰራ እንገኛለን። ጥራት በአጋጣሚ የሚገኝ አይደለም፣ የጠንካራ ቁጥጥር ውጤት እንጂ። ባለስልጣኑ የምርቶችን ብቃት በማረጋገጥና ተከታታይ ቁጥጥር በማድረግ በየዓመቱ እስከ 30 ሺህ የሚጠጉ የምግብና የውበት መጠበቂያ ምርቶችን፣ የመድኃኒት አቅርቦት፣ የግልና የመንግስት የሕክምና አገልግሎቶችን በመቆጣጠር የህዝቡን ደህንነትና ጤና ይጠብቃል። እንደ ባለስልጣን መስሪያ ቤት ቁጥጥር የሚያደርግባቸው ምርቶች ብዙ ናቸው። ምግብ ምን አይነት ምግቦች ስንል የታሸጉ አሉ፣ እንዲሁም ደግሞ ጥሬ ምርቶችም ጭምር እነዚህ ለግብአትነት ለምርት ግብአትነት የሚውሉ ምርቶች ላይ ቁጥጥር እናደርጋለን። እነዚህ ተቋማት ላይ ቁጥጥር ስናደርግ የሚሰጡት አገልግሎት ቁጥጥር እናደርጋለን። እንዲሁም ደግሞ የሚያቀርቡት ምርት ጤናማነቱን ለማረጋገጥ ቁጥጥር እናደርጋለን። የምግብ ተቋማት የምንላቸው ምግብን የሚያመርቱ ተቋማት እንዲሁም ደግሞ ምግብን የሚያከፋፍሉ እናም የምግብ አገልግሎት የሚሰጡ ተቋማትን ነው ብቃት የምናረጋግጠው። ጤና ነክ ደግሞ የምንላቸው በተለይ ከመዋቢያ ምርቶች ጋር ተያይዞ የኮስሞቲክስ ምርቶች እንዲሁም ደግሞ የሳሙና ምርቶች ከዚህም አልፎ ሌላ ኢሴንሻል ኦይል የምንላቸው አገልግሎት ደግሞ የምንለው የስፓ አገልግሎት፣ ጸጉር ቤቶች፣ የዳይኬር እንዲሁም ደግሞ ከዚህ ጋር ተያይዞ ያሉ ከጤና ነክ ጋር የሚገናኙ ስራዎች የሚሰሩበትና ለነዚህ ተቋማት ብቃት ማረጋገጫ የሚሰጥ ክፍል ነው ማለት ነው። የጤና ተቋማት ቁጥጥር እናደርጋለን። ሁለተኛ የመድኃኒት ችርቻሮን ቁጥጥር እናደርጋለን። የጤና ባለሙያን ቁጥጥር እናደርጋለን ማለት ነው። እነዚህ ቁጥጥር ስራ የምንሰራባቸው ስራዎች ናቸው ማለት ነው። ቁጥጥር ስናደርግ እኛ እንደ አዲስ አበባ ምግብ መድኃኒት ባለስልጣን የመንግስትም የግልም ተቋማቶችን ቁጥጥር እናደርጋለን። እንደምሊ ቼክ እናደርጋለን። እቺን ኢንቮይስ ታመጣለን። ጉዳዩ ቀላል አይደለም፣ የህብረተሰብ ጤና ጉዳይ ነውና በአገልግሎቱ መሀል የተዘናጋ አገልግሎት ሰጪና አቅራቢ ቢኖር ተቋሙ በሚያደርገው ድንገቴ ፍተሻና ቁጥጥር የሚያጋጥሙ ወለምታዎችንም እያከመ የሚገኝ የከተማ አስተዳደሩ ተቋም ነው። ተሸራረፉ ይሄ ቁጥጥር በተለይ ለሆቴሉ ሴክተር ለኛ ብቻ ሳይሆን ለሆቴሉ ሴክተር ትልቅ ጉልበት ነው። እነሱ መጥተው በየጊዜው ሆቴሉን ቼክ በሚያደርጉበት ጊዜ የሚያዩዋቸውን ጉድለቶች ለኛ ደግሞ መስተካከያ ራሳችንን በመስታወት እንዳየን ነው የምንቆጥረው። ስለዚህ እነሱ የሚሰጡንን ፊድባኮች ማስተካከል ለኛ አቅም ነው። ለማስተማር ነው የሚመጡት፣ ለቅጣት ብቻ አይደለም የሚመጡትና በቅርበት ያማክሩናል። ያሉትን ነገሮች ሞቲቬትም ያደርጉናል። ሳይደን ኢንስፔክሽን ይመጣል። እንደዚህ ዛሬ አሁን እንደተመጣው ድንገተኛ ነገሮች ይመጣሉና እንደዚህ አይነት ነገሮች ላይ ሲሆን የእነሱ እርዳታ ትልቅ ነው እና በተለይ እኛ ማናቃቸው የመንግስት ህጎች አሉ፣ የደብሊውኤችኦ ህጎች አሉ፣
እኛ ሁሉንም እንትኖች ማያውቅ ስለማንችል ሲመጡ ይሄኛው ጥሩ ነው ግን ይሄኛው ደግሞ እንደዚህ ይጎላል ይሄን አስተካክሉ እኛ የማይታየን ነገር ደግሞ እነሱ ያው የበለጠ ስራቸው ስለሆነ ስለሚያዩት የሚሉን ነገር እያስተካከልን ያ ማለት እየተማርን እንሄዳለን ማለት ነው። ያበረታታናል። ያላሟላውን ነገር ለማሟላት እንነሳሳለን። አንድ የሚቆጣጠረን አካል አለ። ቁጥጥር ብቻ ሳይሆን ድጋፍም ያደርጋሉ፣ ስልጠናም ይሰጡናል። በጣም ብዙ ነገር ነው የሚረዱ። ከአቀማመጥ፣ ካለቃቀም፣ ካቆላል ሁሉም ሂደቱን እየመጡ ይቆጣጠሩናል። እንደገና ሰራተኞች የጤና ምርመራ ማድረጋቸው በየ3 ወሩ የየ3 ወር ጤና ምርመራ ማድረጋቸውን እሱን ይቆጣጠሩናል። ብቃት ሰርቲፊኬቱን ይዘን ስንገኝ እኛም በሙሉ ልባችን ሰርቲፊኬቱን ስናሳያቸው በምርታችን ላይ እርግጠኛ እንደሆንን ስለሚያሳይ ከስተመሩ መጥቶ የሚገዛን የሚጠየቀንን ያንን ሰርቲፊኬት ሳይ እርግጠኛ ሆኖ ያንን ምርት ይቀበለናል ማለት ነው። ሁሉም ጤና ተቋሞቻችን የግልም ይሁን የመንግስት የፋርማሲዎቻችንን ጨምሮ የብቃት ማረጋገጫ ሳይዙ የአገልግሎትን አይሰጡም። ይሄ ብቃት ማረጋገጫ የተፈለገበት ዋናው ዓላማ ከተቀመጠው ሀገር አቀፍ ስታንዳርድ ደረጃ መሰረት ነው ወይ ቤቱ የተቋቋመው አገልግሎትን መስጠት የሚችል ደረጃ ነው ደርሷል ወይ የሚለውንም ጭምር የምናረጋግጥበት ስለሆነ አብዛኛው ተቋሞቻችን አሁን በአዲስ አበባ ደረጃ ብቃት ሳይኖር ላይሰንስ ሳይዝ የሚሰራ ተቋም የለም። ወደ 76000 የሚሆኑ የጤና ባለሙያዎች አሉ በዚህ ከተማ ላይ። እነዚህ በየ3 አመቱ በሚደርስባቸው ኤንድ በሚያደርጉበት ታይም ላይ መጥተው ላይሰንስ የሚያድሱበትን ስርዓት ተከትለን እየሰራን እንገኛለን። ከ35000 በላይ ተቋም በዚህ ሰዓት ላይ የምግብ ተቋማቶች አሉ። እነዚህ ላይሰንስ እንዲያድሱ ተደርጎ ኳሊቲ ስራ እንዲሰራ እየተደረገ ይገኛል። አሰራርን ማዘመን ጊዜና ጉልበትን ይቆጥባል። በቴክኖሎጂ የታገዘው አዲሱ አሰራር ለደንበኞች ቅልጥፍናን፣ ለቁጥጥር ደግሞ ግልጽነትንና መልካም ፍሬን እንዲያፈራ አድርጓል። ተቀናጀ የምግብና የጤና ቁጥጥር ሲስተም ነው የሚባል ዋናው ዓላማው እንግዲህ ቴክኖሎጂን ስንጠቀም የሰው ልጅ አሰራርን ቀለል አድርጎ ለመስራት ነው፣ ለማቅለል ለማገዝ ነው። ቴክኖሎጂ ያግዛል፣ ስራዎችን ለማቅለል ያግዘናል ማለት። ስለዚህ በዋናነት ትልቁ ፕሮብሌም የነበረው ችግር የነበረው ከስተመሮቹ ሙያ ፈቃድ ከወሰዱ በኋላ መጣው ከ3 አመት ሊያድሱ ሲመጡ ፋይላቸው ይጠፋል። በጣም ከፍተኛ የከስተመር ስቃይ የነበረው ፋይሉ ይጠፋል። ፋይል የለም ይባላል፣ ወር 2 ወር ይመላለስ ነበር። እዚህ ሲስተም ላይ ግን ወረቀት አልባ ነው እያንዳንዱ ስራ። ምንም አይነት መዝገብ ቤት ላይ የምናስቀምጠው ዳታ የለም። ወረቀት አልባ ስለሆነ አሰራራችን መዝገብ ቤት የሚቀመጥ ዳታ ባለመኖሩ አንደኛ ፋይሉ አይጠፋበትም። የመጀመሪያው በጣም ትልቁ ጥቅም ፋይሉ አይጠፋም፣ አይንገላታም። በፊት በቀን ከ30 እስከ 40 ሰው ስራ ነበረበት። አሁን ሲስተም አዲስ ሲስተም ከተጀመረ ግን በቀን እስከ 300 እስከ 400 ሰው መስራት ጀመርን። የተቀናጀ ስራ ነው የሚሰራው። ስለዚህ ይሄ ብልሹ አሰራርና እነዚህም በኪራይ ሰብሳቢ የነበሩም ሊቀንስ አድርገዋል ማለት ነው። የሀብት ብክነትን ያስቀራል። ሁለተኛ የባለሙያውንም የተገልጋዩንም ጊዜ ይቆጥባል። የትኛውንም ባለሙያ ሙያ ፈቃድ ሲሰጥ እዛ በተቀመጠው ክራይቴሪያ መሰረት ብቻ ነው። እንደገና ደግሞ የተሳሳቱ መረጃዎች እንኳን ቢኖሩ ሲስተሙ አያሳልፍም። እንደገናም ደግሞ ያለ ደረጃው ሙያ ፈቃድ መጥቼ ላውጣ ብል ሲስተሙ ይይዛል። ኦንላይን መሆኑ ምንድነው? ያው ያሉሽን መረጃዎች እዛ ጋር የሚጠይቅሽን ነገር በቀጥታ ታስገቢያለሽ። ለግልጽነትም ለተጠያቂነትም ጥሩ ይመስለኛል። ኢቭን ዶክመንቴን ራሱ ይዤው አልመጣሁኝም፣ ስካን አድርጌው ነው የመጣሁት። ያንን በቀጥታ ሞላዋለሁ። ያንን ሂደትም ይቀንሳል ብዬ አስባለሁ። ወረፋ ራሱ ለመጠበቅ በጣም ያስቸግር ነበር። አሁን ግን ቤትሽ ሆነሽ ፍሪ ታይም ስራን ቦታ ሆነሽ ምሳ ሰዓት ላይ ረፍት ሰዓት ላይ ዶክመንቶችን አፕሎድ ታደርጊያለሽ። ከዛ ሲስተሙ ራሱ አውቶማቲካሊ አሳይን ያደርግሻል እና ልክ እንደመጣሽ የተመደብሽ ሰው ጋር ገብተሽ አናግረሽ ጉዳይሽን ጨርሰሽ መሄድ ነውና ከበፊቱ አንጻር በጣም ፈጣን ነው።
ህይወት አቅሏል ብዬ አስባለሁ። ከጊዜ አንጻር ከጥራቱ አንጻር ኢቭን ጥራት ያለው ነገር ነው የሚሆነው ኦንላይን ሲገባ። በዛ ላይ ሲስተሙ ምንም ችግር የለበትም የእውነት ለመናገር ማለት ነው። በትክክል በቃ ቶሎ ነው አክሴፕት የሚያደርገው። ቶሎ ሜሴጅ ይደርስሻል። የት ጋር እንደምትሄጂ ራሱ ሊድ ያደርግሻል። በጣም ቆንጆ ነገር ነው። በጣም ተቋማችን ለውጥ አንደኛው የቴክኖሎጂ ማዘመናችን ነው። አገልግሎቶቻችንን ወደ ቴክኖሎጂ ማምጣታችን ነው። መሶብ ላይም በደንብ የሰለጠኑ ጤና ባለሙያዎች ናቸው ያሉን፣ አሰልጥነናል። አፍዳ ላይ የሚሰጡ አገልግሎቶችን በሙሉ አውቆ ችሎ የሚሰሩ ባለሙያዎች ናቸው ጤና የመሶብ ላይ ያሉት። ስለዚህ እዚህ መጥቶ መብዛት አገልግሎትን እዚህ ማብዛት አያስፈልግም ማለት ነው። ቀለል ባለ ሁኔታ መሶብ ላይ ሄደው አገልግሎትን ማግኘት ይችላሉ። መሶብ ደግሞ አሁን በየቦታው እየሰፋ ነው ያለው። አገልግሎታችንን ዲጂታላይዝ ከማድረግ ጋር በተያያዘ ከዚህ በፊት በማኑዋል ስንሰጠው የነበረው ፋይል አገልግሎት ሊወስድ የመጣ አንድ ጤና ባለሙያ ወይም ተቋም ፋይሉ ጠፍቶ ረጅም ጊዜ ስናገላብጥ የነበረውን ሂደት አሳልፈን አሁን ሁሉም ስራዎች ዲጂታላይዝ ሆኖ ኦንላይን አገልግሎታቸውን ቅድመ የሚያስፈልጋቸውን መረጃዎችን ሞልተው መጥተው እየወሰዱ ይገኛሉ። በቀጣይ ደግሞ ይህን አጠናክረን የበለጠ እነሱ በሚፈልጉት ሳትስፋይ በሚሆኑበት መንገድ አገልግሎትን የምንቀጥል ይሆናል። የአዲስ አበባ ምግብና መድኃኒት ባለስልጣን ከመደበኛ ተልዕኮ በተጨማሪ አዲስ አበባን ከትንባሆ ነፃ የማድረግ ኃላፊነት ወስዶ እያስተባበረ እየሰራ የሚገኝ ሲሆን በዚህም በርካታ ለውጦች መታየት ችለዋል። በነጠላም ስለሌሎም ሲጋራ መያዝ መሸጥም አይቻልም። እዚህ ሲያከሰት አዋጇ ቢተመርበት በጣም ፐርፌክት ይሆናል ማለት ነው። ትንባሆ ያው ጎጂ እንደሆነ ጎጂ አቅምን የሚያሳጣ በቃ ለጤና መጥፎ ነገር እንደሆነ በደንብ እንገነዘባለን። አሁን ሆቴሎች ላይ እኛም ድርጅት አሁን ማጨስ እንደማይቻል ለጥፈናል። በህጉ መሰረት እንደሚያስቀጣ ማንም ሰው ያጨስም እኛ ቤት። ትንባሆ ዘራ ላይ ያው ከፍተኛ የሆነ ግንዛቤ መፍጠር ስራ እየሰራ ነው። በዛ ላይም ቁጥጥር እያደረግን ነው ማለት ነው። ያው ቁጥጥራችን እንዳያችሁት አንደኛ ሱቅ ላይ በነጠላ መሸጥ አይቻልም። እነዚህ ስለ የሌላቸው ሲጋራ መያዝ አይቻልም። ምክንያቱም ኮንትሮባንድ ሲጋራዎች ስለሆኑ ማለት ነው። የአዲስ አበባ ከትንባሆ ጭስ ነፃ የማድረግ ኢኒሼሽን በፌዴራል ምግብና መድኃኒት ኢኒሼሽን የመጣ ቢሆንም በ5 ዓመቱ ሂደታችን ውስጥ በርካታ ስራዎችን እንደ አዲስ አበባ ሰርተናል። ትንባሆ አጠቃቀማችን ከዚህ በፊት የነበረው ሰው በየመንገዱ በየቦታው ህብረተሰቡ በጋራ የሚገለገልበት አካባቢዎች ላይ ለማጨስ የሚሳቀቅበት ሁኔታዎች አልነበሩም። ከዚህ 5 ዓመት በፊት በነበረው ማለት ነው። ይህንን ለመከላከል ብለን ያደረግናቸው የሰራናቸው ስራዎች እንደ ከተማ ብዙ ለውጥን ያመጣንበት ነው። ከትምህርት ቢሮ ጋር የሰራነው ስራ ቀላል አይደለም። በየትምህርት ቤቱ ግንዛቤ ማስጨበጥ ስለ ትንባሆና አደንዛዥ እጽ ጉዳቶችን መሰረት አድርገን ያስተማርናቸው ስራዎች ብዙ ለውጦችን ያመጡ ናቸው። ቶባኮ ላይ ባይዘው ዝም ብሎ እናንተ መመስከር የምትችሉት ነው። ከትላንት ወዲያ እስቲ ማለት የዛሬ 7 ዓመት ባኪዩ የፌዴራል መስሪያ ቤቱ 1112 አዋጅ ከወጣ በኋላ ይሄ ትልቁ ነገር ከተማ ውስጥ በየታክሲው ይጨስ ነበር። ታይ ከሆነ ሆቴሎቻችን ማጨሳ ኮርነር ነበራቸው መተርኮሽ። አሁን ይሄ ስርዓት እንዳይሆን አስደርገናል። በየታክሲ ተርሚናሉ ማጨስ ነበር። በየኮሪዶሩ የሆነ ቦታ ስትሄጂ ኖ የማለት ስልጣን አልነበረሽም። አሁን ስልጣን አለው ህብረተሰባችን። ኖ ማለት አታጨስብን አንተ እኮ ያስቀጣል ማለት ትችላለሽ። ኢንዶር በሆነ በየትኛውም ከቤት ውስጥ ማጨስ አይቻልም። የቁጥጥር ስርዓትም አድርገነዋል። ከዛ በፊት ፎካል ነበር፣ አንድ ተወካይ አድርገን እሱ ነበር የሚሰሩ ስራዎች። አሁን እኮ እያንዳንዱ የቁጥጥር ባለሙያዎቻችን የሆነ ሆቴል ሲሄዱ፣ የሆነ ጤና ጣቢያ ሲሄዱ፣ የሆነ ጤና ተቋም ሲሄዱ፣ ፋርማሲ ሲሄዱ ቼክ ሊስቱ አለ። ተባኮ ይጨሳል አይጨስም፣ በተርኮሻ ነገር አለ፣ የሆነ ቁራሽ ነገር አለ፣ ምናምን ክትትል ያደርጋል። ቼክ ሊስት መሰረት ተደርጎ ቁጥጥር ይደረጋል። ስሞክ ፍሪ የሚለው አዲስ አበባን ከስሞክ ፍሪ ነፃ የማድረግ ኢኒሺዬቲቭ 2013 የተጀመረው አንዱ የመደበኛ ስራችን ወደ 79% የሚሆኑ ኢንስቲትዩሽን ወይም ተቋማት ከስሞክ ፍሪ እንደሆኑ በአዲስ አበባ ዩኒቨርሲቲ በተጠኑ ጥናቶች ያሳያል። ይሄ ማለት ብዙ አንዱ የኛ የሬጉሌሽን ከቀን በቀን ወይም ከአመት አመት እየፈጠርናቸው ያሉት
ስራዎች በጣም ሰፊ ናቸው። ህዝብ ሞቢላይዝ እያደረግን ነው። ባለድርሻ አካላትን እያሳተፍን ነው። ሚዲያዎች የሚዲያ ፎረም ፈጥረናል። ሌሎች የትምህርት የሰላምና ጸጥታና ሌሎችም ባለድርሻ አካላት ከፌዴራል ጋር በጋራ ሆነን በመንሰራቸው ስራዎች የመጡ ህብረተሰቡ ላይ የንቃተ ህሊናን የማሳደግ በየአመቱ የምንፈጥራቸው በጎ ተጽዕኖ የሚፈጥሩ ንቅናቄዎች ብዙ ለውጦች እያመጡ ይገኛሉ። ኢትዮጵያ ጥቂት የአፍሪካ ሀገራት የተጎናጸፉትን የማቹሪቲ 3 ግምገማ በማለፍ በዓለም አቀፍ መድረክ እውቅና እንድታገኝ በነበረው ሂደት ባለስልጣኑ የነበረው ድርሻም ታላቅ ነው። ኢትዮጵያ አሁን የደረሰችበት የዓለም አቀፍ የጤና ድርጅት የብስለት ደረጃ 3 አፍሪካ ውስጥ ኢትዮጵያን ጨምሮ 9 ሀገሮች ብቻ ናቸው ያሳኩት። ራሱን የቻለ ትልቅ ሂደት አለው። ይሄ መሳካት ኢትዮጵያ ብስለት ደረጃ 3 ላይ መድረሷ በተቆጣጣሪ ተቋሟ አንድምታው በጣም ጠንካራና ብዙ ነው። አንደኛው ኢትዮጵያ ውስጥ የሚመረቱ መድኃኒቶች ጥራታቸው የተረጋገጠ፣ ፈዋሽነታቸው ተአማኒነት ያለው፣ የጎንዮሽ ጉዳት ከሚጠበቀው በላይ የማያስከትሉ መሆናቸውን ያረጋግጣል። ምክንያቱም ተቆጣጣሪ ተቋሙ ይሄ አቅም አለው ማለት የጥራት ደረጃውን የመቆጣጠር አቅሙ ተአማኒ ነው ማለት ነው። ስለዚህ ሀገር ውስጥ ላሉ አምራቾች በጥራትና ደረጃውን በጠበቀ ሁኔታ እስካመረቱ ድረስ ገበያ ማግኘት እድላቸው ሰፊ ነው። ከማቹሪቲ ሌቨል 1 ጀምሮ እስከ የዓለም አቀፍ WHO ሊስትድ ኦቶሪቲስ የሚባለው ያው የአማርኛ ትርጉም ስለሌለው ነው ወደ እንግሊዝኛ የምጠቀመውና WHO ሊስትድ ኦቶሪቲስ ድረስ ይደርሳል። ስለዚህ ማቹሪቲ ሌቨል 3 ማለት እዛ የደረሱ ተቋማት የቁጥጥር ተቋማት የተረጋጋ ስራውን በአግባቡ የሚሰራና የተሰናሰለ የቁጥጥር ስርዓት የዘረጉ አገራት ናቸው ማለት ነው። በውስጡ 8 የቁጥጥር ስራዎችን ያካትታል። 8 ዋና ዋና የቁጥጥር ስራዎችን በመድኃኒት ውስጥ አፍሪካ ውስጥ በተፈጠሩ የሃርሞናይዜሽን ማዕቀፎች ውስጥ ሁሉ እየተሳተፍን ነው። ለምሳሌ በአፍሪካ በፊት በነበረው በአፍሪካ ሜዲሲን ሬጉሌተሪ ሃርሞናይዜሽን በሚባለው አሁን ግን ወደ አፍሪካ ሜዲሲን ኤጀንሲ የሚባለው የአፍሪካ የመድኃኒት ቁጥጥር ስርዓትን በሙሉ የሚያቀናጅ የሚያስተባብር አንድ ውሳኔ ተወስኖ በኤዩ በአባል ሀገራት ትሪቲ ተዘጋጅቶ ወይም የህግ ማዕቀፍ ተዘጋጅቶ ሀገራት እያጸደቁ ወደ ስራ እየገቡ ነው ያሉት። ኢትዮጵያም ይሄን አጽድቃ ተቀብላ በተወካዮች ምክር ቤት ጸድቆ የዚህ ተሳታፊ እንድንሆን ስምምነት ተደርሶ እንግዲህ አንዷ ካጸደቀችው ሀገር ሆናለች። ይሄንን የህግ ማዕቀፍ ኢትዮጵያ ብቻ ነች በአሁኑ ሰዓት ማቹሪቲ ሌቭል 3 የደረሰችው ከኢጋድ አባል ሀገራት ውስጥ። ማቹሪቲ ሌቭል 3 ያገኙ 8 ሀገራት ከኛ በፊት የነበሩት 8 ሀገራት የጋራ ስምምነት ሰነድ ተፈራርመዋል። የትኛው ፋብሪካ ቢከፈት ኢትዮጵያ ውስጥ የኢትዮጵያ ምግብና መድኃኒት ባለስልጣን የኢትዮጵያ የጤና ስርዓት በደንብ መቆጣጠር አቅም አለው ወይ? ሬጉሌት የማድረግ አቅም አለው ወይ? ችግር ቢያገኝ ነቅሶ የማውጣት አቅም አለው ወይ? የመድኃኒት ሰርቬላንስ ፖስት ሰርቬላንስ ይሄ ከስርጭት በኋላ የገበያ ቅኝት አድርጎ የመሰብሰብ አቅም አለው ወይ? ችግር ቢከሰት ቶሎ አክት የማድረግ አቅም አለው የሚሉ ድምር ውጤቶች የላቦራቶሪ ቴስት አቅም የሆነ መድኃኒት የሆነ ነገር ቢጠረጠር የላቦራቶሪ ቴስት አቅም አለው ወይ የሚል ስታንዳርድ ይጠበቃል ወይ? ስታንዳርድ የተጠበቀ ነው። የሀገሪቱ የጤና ስርዓት የተናበበ ነው ወይ ከላይ ከፌደራል እስከ ታች ድረስ የሚለው ለዚህ ብቃት ሌቭል የኛ አስተዋጽኦ ምን ነበር? አንደኛው ስታንዳርድ ነው። ስለዚህ የፌደራል መስሪያ ቤቱ ያወጣቸው ስታንዳርድ፣ የኢትዮጵያ ደረጃዎች ስታንዳርድ ያወጣቸው ስታንዳርድ፣ ጤና ሚኒስቴር ያወጣውን ስታንዳርድ እግር በእግር ተከታትለን ፈጽመናል። የ5 ዓመት ልፋት የ5 ዓመት ስራዎች በደንብ ታቅዶ የራሱ መመሪያ አደረጃጀት ህጎች በሀገሪቱ ላይ ባሉ ወጥ የሆነ ህግና መመሪያዎች እንዲዘጋጁ በማድረግ የኢትዮጵያ ምግብ መድኃኒት ባለስልጣንም ትልቅ ሚና ነበረው። እኛም በዛ በወረደልን መሰረት ሰፊ የቁጥጥርና የሬጉሌሽን ስራ በመስራት ሀገራችን የማቹሪቲ ሌቭል 3 የገባችበት አመት ነው በዚህ አመት ማለት ነው። እንዲሁም በየትኛውም መድኃኒት ቤት የሚሸጥ መድኃኒት ህብረተሰቡ በሶፍትዌር የሚያገኝበትን ማስተግበሪያ ውጤታማነት ላይ ባለስልጣኑ የነበረው ድርሻም ታላቅ ነው።
ጤንነቴ ተገልጋዮችን ያማከለ ህብረተሰቡን ተደራሽ ለማድረግ ታስቦ ከተሰሩ መተግበሪያዎች ውስጥ አንዱ ነው። ተገልጋዮቻችን በቀላሉ የጤናውን ሰርቪስ አገልግሎት ማግኘት እንዲችሉ ወጪ ቆጣቢ በሆነ ጊዜያቸውን ቆጣቢ በሆነና በጣም በተቀላጠፈ ሁኔታ ሰርቪስን ማድረሻ የጤና ሰርቪስ ማድረሻ አድርጎ ከታሰቡ በርካታ እንቅስቃሴዎች ውስጥ አንዱ ነው። ጤንነቴ ከሌሎች በርካታ ዘመናዊ ቴክኖሎጂ ለመተግበር ከያዝናቸው እቅዶች ውስጥ አንዱ ነው። የመድኃኒት ተቋማት ስርጭት ከተማ ውስጥ አዲስ አበባ ውስጥ ነው በጣም ሀይ ያለው። ከ1700 በላይ መድኃኒት ቤቶች አሉ። እንደውም ኮሚኒቲ ፋርማሲ የመንግስትን እንቁጠር ካልን ይበልጣል። ይሄ ሁላ መድኃኒት ቤት በአንድ ኔትወርክ መስተሳሰር አለባቸው። ስለዚህ ከትላልቅ ሃይር ኦፊሻሎቻችን በተሰጠ አቅጣጫ መሰረት ጤና ሚኒስቴር ያን ይዞ ተግባራዊ እንዲደረግ አዲስ አበባን መረጠ። ስለዚህ አዲስ አበባ ደግሞ በዚህ ደረጃ ሬዲ ሆነን ቀጥታ የት መድኃኒት ቤት ምን አለ የሚለው ነገር ላውንች ማድረግና በአገር አቀፍ ደረጃ ለመጀመሪያ የሆነ ጥሩ የመድኃኒት ስርጭት ስርዓቱን ምናልባት በጣም ሊያዘምን የሚችል ለህብረተሰብ ደግሞ ተደራሽ መሆን የሚችል የትኛውም አካባቢ ላይ ይሄን ፌዴራል ሚኒስትሪ ኦፍ ሄልዝ ላውንች አድርጓል። ስለዚህ እኛ ትልቅ ድርሻ ነበረን። የምግብና መድኃኒት ባለስልጣን ተልዕኮ የህብረተሰቡን ጤና መጠበቅ ሰው ተኮር ቢሆንም በተጨማሪ የተለያዩ የበጎ ፍቃድ ስራዎች ላይ እየተሳተፈ ይገኛል። ታከሙ መድኃኒታቸውን ውሰዱ ብሎ በነፃ ምንም ማወጣው ነገር የለኝም። አለመንጣት በእግሬ መንጣት በስተቀር ሌላ ማድረገው የለኝም። በነፃ ነው ሁሉን ነገር። የተመሰገነ የሆነ እግዚአብሔር ደህና አንጥሶልናል። መድኃኒት በተወደደበት ዘመን መድኃኒታችን እየወሰን በጣም ነው የሚያገለግሉና በማንኛውም ሰዓት በመጣሁበት ሰዓት ልጆቼን ይዤ ስመጣ እንታከማለን። ያንን ሕክምና እርዳታ እናገኛለን። መድኃኒትም በነፃ ነው። ምንም ክፍያ የለውም። ሁሉ ነገር በነፃ ነው። በቃ ሙሉ ለሙሉ እንደ ልቤ ሆኜ ነው ልጆቼን ባመማቸው ሰዓት ይዣቸው መጥቼ እንደ ልቤ ያሳከማቸዋለሁ። ሌላ ቦታ ቢሆን ግን የማሳከም አቅም ስለሌለኝ እዚህ ነው። ይህን እድል ደግሞ ስላገኘው ደስተኛ ነኝ። አሁን ጥሩ ነገር ነው ያለው። ሕክምና በደንብ ይሰጡናል። በትህትና ነው የሚቀበሉን። አያመናጭቁንም። ጥሩ ነገር ነው የሚሰሩልንና እናመሰግናቸዋለን። ነፃ ሕክምና ለመስጠት በእቅድም ይዘን ስንንቀሳቀስ ነበረ። ከዚህ ጋር በተያያዘ ወደ 3750 አካባቢ የነፃ ሕክምና በከተማችን ስር ላሉ ነዋሪዎች በጣም ችግረኛ የሆኑ ቤተሰቦችን በመለየት በዛ ደረጃ በየክፍለ ከተማው ሕክምና እንዲያገኙ ያደረግንበት ሁኔታ ነው ያለው። ከ520 በላይ የሚሆኑ የተለያዩ ክሮኒክ ህመም ያለባቸውን ዜጎች በቋሚነት እንዲታከሙ ለማድረግ በከተማችን ካሉ የግል ጤና ተቋማት ጋር በመሆን አንድ ላይ ሕክምናው እንዲያገኙ አድርገናል። የሰው ተኮር ስራዎች ይሰራሉ። እንደኛ ተቋም ያው በጣም ችግረኛ የሆኑ ቤተሰቦችን ከመርዳት አንጻር ከ30 ያላነሱ ችግረኛ የሆኑ ልጆችን ወላጅ አልባ የሆኑ ልጆችን እየረዳን እያስተማርን ለጥሩ ደረጃ ያደረስንበት ሁኔታ አለ። አንዱ ሰው ተኮር ስራ ይሄ ነው። ሌላው በጣም ዝቅተኛ ለሆኑ ህብረተሰብ ከምገባ ኤጀንሲ ጋር በመሆን እንዲሁም መቄዶንያ አካባቢም ያሉትን አረጋውያኖችን የሰው ተኮር ስራ እንዲሰራ የነፃ ሕክምና እንዲያገኙ በበዓል ጊዜ የምገባ ፕሮግራም እንዲከናወን ሰፊ ስራ ተሰርቷል። በዚህ ደረጃ ሰው ተኮር ስራ ላይ እንደ አዲስ አበባ ምግብና መድኃኒት በተቻለ መጠን በሁሉም በዓላት ሰፋፊ ስራዎች እየተሰሩ ነው ያሉት። በሌላም በኩል ባለስልጣኑ ህብረተሰቡን የቁጥጥሩ ባለቤት በማድረግ እኔም ለጤናዬ ባለስልጣን ነኝ በሚል መርህ የቁጥጥር ፎረም በማደራጀት እየሰራ ይገኛል። በክፍለ ከተማ ደረጃም በአዲስ አበባ ደረጃም ፎረም አለ። የመድኃኒትና ምግብ ቁጥጥር ባለስልጣን ፎረም አለ። ፎረም አባል ነኝ። ሁለተኛ የዚህ የአዲስ አበባ ከተማ ምግብና ምግብ ቁጥጥር ባለስልጣን የመማክርት ጉባኤ የሚባል አለ። ያ የመማክርት ጉባኤ ደግሞ ይሄንን ተቋም ምንድነው ማድረግ ያለበት የሚባለው ነገር በዛ ደረጃ ላይ ያግዛለሁ። ማህበረሰቡን ሰብስበን እነዚህ ነገሮች ወንጀሎች ናቸውና ለዚህ ጥንቃቄ አድርጉ፣
ማህበረሰቡ በዚህ ጉዳይ ላይ ትልቅ ትኩረት መስጠት ነው ያለበት። እነዚህ ነገሮች በሚታዩበት ሰዓት ላይ ጥቆማዎችን አድርጎ የሚባል ነገር እነዚህ መልእክት እናስተላልፋለን። ይሄ ነው ማገዝ ማለት ይሄ ነው። እኔም ለጤናዬ ባለስልጣን ነኝ በሚል መርህ ነው እየሰራን ያለነውና እስከ 350 አባል ያለው በ11ዱም ክፍለ ከተማ እንዲዋቀር ተደርጓል። በ36ቱም ክላስተር በዛ ደረጃ ማህበረሰቡን ታሳቢ ያደረገ የቁጥጥር ፎረም ተዋቅሮ ወደ ስራ ተገብቷል። እንግዲህ ይሄ ፎረም መቋቋሙ አንደኛ በእኛ ባለሙያዎች እስከታች ድረስ ተሂዶ የሚደረገው የቁጥጥር ስራ ማዕከል ያደረገ ስራን ጥቆማን ጨምሮ አጋዥ ኃይል ሆኖ እንዲቋቋም ነው ያደረግነውና በዛ መሰረት በሚሰጠው ጥቆማ መሰረት የእኛም ባለሙያዎች ወርደው የተሻለ ስራ የሚሰሩበትና በጥቆማ መሰረት እርምጃም እየተወሰደ ህብረተሰቡ ከደህንነቱም ካልጠበቀ ምግብ ውስጥ ችግር ውስጥ ገብቶ ለጤንነቱ ሌላ ችግር ውስጥ እንዳይገባ ለማድረግ የቁጥጥር ፎረሙ ሰፊ ስራ እየሰራልን ያለው። ህገ ወጥ የሆኑ በተለይ ደግሞ የጥቆማ አድማሳችን አስፍተናል። አንዱ የጥቆማ አድማሳችን ስንል አንዱ ሪፎርሙ የመለሰልን የኢንተለጀንት ቡድን የራሳችንም አለ። ሁለተኛ ደግሞ ከህዝብን ያሳተፈ የቁጥጥር ስርዓት በመዘርጋት እኔም ለጤናዬ ባለስልጣን ነኝ የሚል አደረጃጀት በመፍጠር የሚመጣልን መረጃ በመውሰድ 8864 በዛች የነጻ ስልክ ላይ ህብረተሰቡ ጥቆማ እንዲያደርስ በማድረግ የሚመጡ መረጃዎች መሰረት አድርገን ቁጥጥርና ክትትል የማድረግ ስራ ተሰርቷልና የመረጃ አድማሳችን በማስፋት የተቆጣጣሪነት አቅማችን በማሳደግ ህዝቡን ባለቤት በማድረግ በጣም ሰፊ ስራ እየሰራን እንደሆነ ነው የሚያሳየው። የህዝብን ጤና አደጋ ላይ የሚጥሉ አካላት ላይ ህጉ ጥብቅ ነው። በዚህም የከተማችንን ብሎ የሀገራችንን ገጽታ ሊያበላሹ የሚችሉ በምግብና መጠጥ አቅርቦት፣ በውበት ማስጠበቂያ ምርቶች፣ በመድኃኒት አቅርቦትና በሕክምና አገልግሎት አሰጣጥ ላይ የሚስተዋሉ ክፍተቶችን አስቀድሞ ለማከም የሚያደርገው ቁጥጥር ህጋዊ እርምጃዎችንም ያካተተ ነው። እስካሁን በሕክምና አገልግሎት በሚፈጠሩ ስህተቶች የተወሰዱ አስተዳደራዊና ህጋዊ እርምጃዎችም ለነዋሪው ጋሻ ሆነዋል። ህገወጥ መድኃኒት፣ ጊዜ ያለፈበት መድኃኒት፣ ተመሳሳይ ደግሞ ምርት በርበሬ፣ ቴምር ገበያ ከመሰራጨታቸው በፊት እርምጃ የተወሰደባቸው ተቋማት በመቶ የሚቆጠሩ ናቸው። እሽጋት ጀምሮ እስከ ስረዛ ያለው ሌላ ማስጠንቀቂያ ከዛ በላይ ይበልጣል። የተወገደው ንብረት ወይም ምርት ከገበያ ማስወጣት ደግሞ ከዛ በላይ ነው። ኢሚሊየንስ ነው እያስወገድን ያለው በየጊዜው የፋርማሲውንም ጨምሮ ማለት ነው። ስለዚህ አንዱ ይሄ እናደርጋለን። ሁለተኛ ሰዎቹ በህግ ተጠያቂ እንዲጠየቁ እናደርጋለን። የህግ የባለሙያዎች የጤና ባለሙያዎችና የስነ ምግባር ክትትል ነው። ይሄ ሜዲኮ ሌጋል ይባላል በአጭሩ። ወደ 16 የሚሆኑ አባላቶች አሉት። እነዚህ 16 አባላቶች ከተለያየ የሙያ ማህበር የተውጣጡ ናቸው። ለምሳሌ የህፃናት ሐኪም አለ፣ የአጥንት ስፔሻሊስት አለ፣ የሚድዋይፈሪዎች አሉ፣ የመዋለጃ ባለሙያዎች አሉ፣ ከነርሶች አለ፣ ከአነስቴዥ አለ። እንደዚህም ደግሞ የምክር ቤት አባላት የአዲስ አበባ ምክር ቤት አባላትም አሉበት። ስህተት ሲፈጠር ያው ስህተቱ ግዴታ መታየት አለበት። በምን ምክንያት ነው ያ ስህተት ሀፕን ያደረገው? በፕሮሰሱ የቱ ጋር ነው ሀፕን ያደረገው? መሆን የሌለበት መፈጠር የሌለበት ነው ወይ? በስነ ምግባር ጉድለት ነው ወይ ሀፕን ያደረገው? ኢንቴንሽናል የሚባል ነገር አይኖረውም። ግን ስህተትም ያው ለምሳሌ ሮንግ ሜዲኬሽን ማለት ለሰውየው የማይሰጥ መድኃኒት ቢሰጥ፣ ሮንግ ሜዲኬሽን ለሮንግ ፐርሰን የሆነ ራይት ሜዲኬሽን ለሮንግ ፐርሰን ወይም የሆነ የሚሰጥ መድኃኒት ሆኖ ግን ለተባለለት ሰው ሳይሆን ለሌላ ሰው ቢሰጥ፣ እንደዚህ አይነት ነገሮች ያው ተጣርተው ስህተት የፈጠረው ሰው ወይም ቲምም ከሆነ ቲሙ የሚወቀስበት
ማስጠንቀቂያ የሚሰጥበት እንደየጥፋቱና እንዳደረሰው ጉዳት እስከ ላይሰንስ መንጠቅ ድረስ የሚያደርስ ነገር ያው ይታያል ማለት ነው። የሜዲኮ ሌጋል ኢሹ ታሪክ ከተማችን ውስጥ በጣም በአስተማማኝ ሁኔታ መለስተኛ ችሎት በሉት። ስለዚህ ሰው ፍትህ እንዲያገኝ ስርዓት አስይዘነዋል። የሰጠው አገልግሎት አላረካኝም፣ ችግር ፈጥሮብኛል፣ የአካል ጉዳት አድርሶብኛል ብሎ ደግሞ ቅሬታ ያለው አካል መጥቶ እዚህ ነው ሜዲኮ ሌጋል ቲም አለን ለሱ ያመለክታሉ። በእነሱ ደረጃ ነው የምታየው ማለት ነው። ከታየ በኋላ ይሄ ባለሙያ ይቀጣ አይቀጣ ውሳኔ የሚሰጠው ይሄ ኮሚቴ ነው። ከሜዲኮ ሌጋል ጋር በተያያዘ ከዚህ በፊት በተለይ ከ5 ዓመት በፊት በነበረው ሂደት ኮሚቴው የመቋቋም ህግ የማውጣቱ ስራ ቢሰራም ግን ያን ያህል ጠንካራ ስራ እየተሰራ አልነበረም። በዚህ 5 ዓመት ውስጥ ጠንካራ የሜዲኮ ሌጋል ወይም ደግሞ በህክምና ስህተት የሚመጡ ጉዳቶች፣ አካል ጉዳተኛ ሞቶችን ፍትህ እንዲያገኙ ዜጎቻችን ፍትህ እንዲያገኙ የማድረግ ስራ በጣም በሰፊው ተሰርቷል። እንደው በዚህ ውስጥ እንኳን ብንወስድ በ5 ዓመት ውስጥ ከ200 በላይ የሚሆኑ መዝገቦች ምላሽ እንዲያገኙ ፍትህ እንዲያገኙ በዛ ውስጥ ላይ ያሉ ደግሞ በወንጀል ውስጥ ያሉ አካላት ወይም ደግሞ የጤና ባለሙያዎች ተቋማት እርምጃ እንዲወሰድባቸውና የማስተማር ስራ ተሰርቷል። የጀመርናቸው የቁጥጥር ስራዎቻችንን ማጠናከር መቻል አለብን። ከሰጠን በኋላ ዝም አንልም ማለት ነው። ተመልሰን በሰጠነው ደረጃ መሰረት በሰጠነው ስያሜ መሰረት እየሰሩ ነው ወይ የሚለውን ደግሞ እየሄድን እናረጋግጣለን። ይሄንን ይበልጥ በደንብ እያጠናከርን የምንሄድበት ሁኔታዎች ናቸው። በእያንዳንዱ በሰው ህይወት ሂደት ውስጥ የሚያጋጥማቸው ከጤና ጋር ተያይዞ ከምግብ ጋር ተያይዞ ከምርቶች ጋር ተያይዞ ከሚያጋጥማቸው ነገሮች ካሉ ማህበረሰቡ ከጎናችን ሆኖ አሁን ደረስንበት ከምንለው የበለጠ ለማህበረሰቡ የበለጠ እንድንሰራ የበለጠ እንድደግፉን እኔ ለማህበረሰቡ ጥሬን ማስተላለፍ ፈልጋለሁ። ትልቁ የትኩረት አቅጣጫችን ቴክኖሎጂ ነው። በቀጣይ ትልቅ በቃ ቦልድ ሊያዝ ነው። አሁን የጀመርነው በአንዳንድ የስራ ክፍሎችና የስራ ዘርፎች በጣም በተቀናጀ መልኩ የጀመርነው ታች ድረስ ጂፒኤስ ድረስ ተቆጣጣሪ ባለሙያዎቻችን የምንቆጣጠረው ተቋም ጂፒኤስ ድረስ ትራክ ማድረግ የምንችልበት የቁጥጥር ስርዓት በጣም ማዘመን የምንችልበት የቴክኖሎጂ ስርዓቱን ወደ ዘመናዊነት የምናመጣበት ሂደት እንደ ትልቅ የምናየው ነው። ክሊኒካል ኦዲት ደግሞ ማን ምን ታከመ፣ ታክሞ ምን መድኃኒት ተሰጠው፣ የተሰጠው መድኃኒት ተገቢ ነበር አይደለም፣ ይሄ ከጤና ሚኒስቴር ጋር በጣም በቅንጅት በቀጣይ ትኩረት አቅጣጫችን አድርገን ፕሮፌሽናል ኦዲት ያልኩት ነገር አጠናቀን ጥሩ ውጤት የምናመጣበት ነው ብዬ አስባለሁ። ከቶባኮ ኢኒሼቲቭ አንጻር የበለጠ አቅማችንን አጠናክረን ከተማችን አሁን 74% ኢንስቲትዩሽን ማነው 79% ኢንስቲትዩሽን ስሞክ ፍሪ ናቸው ያልናቸው ከዚህ በላይ የሚቀሩትን ጉዳዮች ላይ በጣም ፎከስ አድርገን በመስራት ስማርት ሲቲን የሚመጥን ከኢኒሼቲቭ ጋር የበለጠ ከፍ አድርገን እንሰራለን ብለን እናስባለን። የህዝብን አቅም በማሳደግ የተቋማት ባለቤቶችን ባለሀብቱን አቅም በማሳደግ ኳሊቲ ቤዝ የሆነ ምርት እንዲያቀርብ በማድረግ ደረጃ ራሱን በራሱ ኦዲት እንዲያደርግ እስካሁን ሰልፍ ኦዲትን መሰረት ያደረገ ስራዎች ጀምረናል። ግን ይሄ በለጠ አጠናክረን ለህዝቡ የሚያቀርባቸው ምግቦች ኳሊቲውን የጠበቀ እና ተወዳዳሪ የሆኑ አገልግሎትና ምርቶች እንዲያቀርብ በማድረግ ደረጃ የሬጉላቶሪ ተቋም ትልቅ ሚና እንዲወጣ ማድረግ አለብን። ህዝቡን ባለቤት የማድረግና በጋራ በመስራት ስማርት ሲቲን የሚመጥን አገልግሎት ማስኬድ አንዱ ትልቁ ስራችን ነው ብለን እናስባለን። የአዲስ አበባ የምግብና መድኃኒት ባለስልጣን የህብረተሰቡን ጤናና ደህንነት በመጠበቅ የነገዋን አዲስ አበባ ጤናማ ማድረግ ዛሬም ነገም ቀዳሚ ተግባሩና ትኩረቱ ሆነው የሚቀጥሉ ናቸው።